بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. هذه ترجمة المقطع العاشر باللغة الأمهرية. بسم الله الرحمن الرحيم بالله سمت جيبة أمره رهنا بتأمى زيبونه يا نبي صلى الله عليه وسلم سيرا يا الله سلام هرت بركته በእናንተ ላይ ይሁን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ወንድሞቼና እህቶቼ ዛሬ የምንመለከተው ጉዳይ ከሲራ ትምህርታችን 10ኛውን ክፍል ነው። በአምልኮ ውስጥ እርሳቸው ነብዩ አለይሂ ሰላቱ ወሰላም የነበራቸው መመሪያ እርሳቸው ሰለላሁ ዐለይሂ ወሰለም ጌታቸውን ለማምለክ ከፍተኛ ፍላጎት ነበራቸው። አምልኮም በፍጥነት ይጀምሩ ነበር። አምልኮን ለመፈጸም ይቻኮሉ ነበር። እንዲሁም ለአምልኮ የሚረዷቸውን አስፈላጊ ሁኔታዎችን ሁሉ ያደርጉ ነበር። እርሳቸው አለይሂ ሰላቱ ወሰላም በበጎ ስራዎችና በጌታቸው አምልኮ ላይ መጽናትን ይወዱ ነበር። ስለዚህ አንድን ስራ ከሰሩ እርሳቸው አለይሂ ሰላቱ ወሰላም በሱ ላይ ይጸኑ ነበር። ሙዳወማ ነበራቸው። እርሳቸው ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከስራዎች ሁሉ እኔ ዘንድ የተወደደው ምንም እንኳ ትንሽ ቢሆንም ዘወትር የሚሰራው ስራ ነው ብለዋል። ቁርአንን በመቅራት ውስጥ እርሳቸው ሰለላሁ ዐለይሂ ወሰለም የነበራቸው መመሪያ እርሳቸው ሰለላሁ ዐለይሂ ወሰለም ኢስቲዓዛን በስመላን በማለት ቁርአንን ይጀምሩ ነበር። ማለትም አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂ ረሕማኒ ረሒም ብለው ይጀምሩ ነበር ማለት ነው። በፍጥነት አይቀሩም ነበር። ይልቁንም ቀስ ብለውና በተረጋጋ ሁኔታ ይቀሩ ነበር። እርሳቸው ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ቁርአንን እንዲቀሩ እንዲያስተምሩና በእርሱም እንዲሰሩ አስተምህሮቱን ይተገብሩ ዘንድ ያበረታቱ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን ሲቀሩ በማስተንተንና ትርጉሞቹን በመረዳት ነበር ተደቡር ያደርጉት ነበር። አፈላ የተደበሩን አልቁርአን እንደሚለው። ስለዚህ እርሳቸው ሰለላሁ ዐለይሂ ወሰለም ሲቀሩትና ሲያደምጡት ያለቅሱ ነበር። እንዲሁም ከፍተኛ ተጽዕኖ ይፈጥርባቸው ነበር። ካን የተአሰር ቢልቁርአን። ኢንሻአላሁ ተዓላ በሌላ ክፍል እስከምንገናኝ ድረስ አላህ ሱብሓነሁ ወተዓላ ይጠብቃችሁ። ወባረከላሁ ፊኩም። በሌላ መቅጣዕ እስከምንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ተዓላ وبركاته.